የግድ መገናኘት አለብን ብያት ቁጭ ብለን መፍታት ያለብን ነገር ካለም ከኦዲየንስ ጋር ፈተን ነው መለያየት ያለብን ብያት ጠርቻታለሁ። እኔ ወታጀራ ልሄድ ነበረ። ከመሄዴ በፊት ግን እሷን ማግኘት የግድ ነበረብኝ። ከእናንተም ጋር እንደዚህ ቁጭ ብለን ማውራት የግድ ነበረብንና ለዛ ነው ዛሬ ተመልሰን የመጣ ነው ማለት ነው። ቤተሰቦቼ እስኪ በመጀመሪያ ሰላም ትበላችሁና ከዛ የመጣንበትን አንዳንድ ነገሮችን ለእናንተ የምናወራችሁ ይሆናል ማለት ነው። ሰላም በያችሁ። እንግዲህ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ ትንሽ እናንተም የማትጠብቁት እኛም ያላሰብነው ይፈጠራል ወይም ይሆናል ብለን ያልጠበቅነው ከበድ ያለ ነገር ነው ይዘን የመጣ ነው። ማለት ነገሮች ያስፈራሉ። እንደዚህ ፊት ለፊት ቁጭ ብሎ ስፔሻሊ ከእናንተ ጋርም ይህንን ውሳኔ ለመናገር በጣም ያስፈራል። ግን በቃ አንዳንድ ጊዜ በህይወታችሁ መወሰን ያሉባችሁ ውሳኔዎች ይኖራሉ፣ እንደ ግዴታ ማለት ነው። ስለዚህ የወሰነው ውሳኔ አለ፣ እሱ ልናሳውቃችሁ ነው የመጣ ነው ማለት ነው። እሺ ፋሚሊዎቼ፣ እንግዲህ አብዛኞቻችሁ ትናንትናም እነሱ የለቀቁትን ቪዲዮ ላይ ኮሜንቶችን እያዩ የነበረ አብርሽ ራሱ ለምን ይቅርታ አይጠይቃትም ምናምን የሚሉ ብዙ ሀሳቦች ተነስተው ነበረ። ያው እኔን ልታገኝ ፍቃደኛ ስላልነበረች ነው አግኝቼ እንኳን ማውራት ያልቻልኩት ማለት ነው። እና ዛሬ ግን የግዴታ ስለሆነ እንደ ግዴታ አድርጌባት ነው እንድትመጣ ያደረግኳት ዛሬ። ለምን እኔ ብታጀራ ልጅ ስለሆነ ማውራት ያለብንን ነገር አውርተን ነው መለያየት ያለብን ብዬ ስላሰብኩ ነው። ሲቀጥል ሩታን የምታውቋት እኔ ሚዲያ ላይ እኔ ነኝ ይዣት የመጣሁት። ጊዜያት ስመጣም እስከ ዛሬ አብራችሁን እየተከታተላችሁ ያላችሁ ብዙ ኦዲየንሶች አላችሁ። ስለዚህ ምናልባት ዛሬ እየተካሄደ ያለው ነገር ብዙ ሰዎች ግራ ሊገባችሁ ይችላል። ግን ቀስ በቀስ ሁሉም ነገር ግልጽ እየሆነላችሁ ይመጣል ብዬ አስባለሁ እና እስከ ዛሬ ከእናንተ ጋር ብዙ ነገሮችን አሳልፈናል። ስፔሻሊ ከኔ ጋር ደግሞ ረጅም ታይም አብረን ቆይተናል። የኔ ኦዲየንሶች ምናልባት ኦልሬዲ 3ኛ ዓመቴን ይዣለሁኝ ነው ልጅ ነው ዩቲዩብ ከጀመርኩኝ ማለት ነው እና እስከ ዛሬ ድረስ አብራችሁኝ ነው ያላችሁት። ምናልባት ብዙ ጊዜ የምለው ነገር አለና እኔን ያሳደገኝ ኦዲየንስ ህዝብ ነው ያሳደገኝ። ለምን ከነበርኩበት ዛሬ ላይ እስከምደርስ ድረስ የእናንተ እጅ የእናንተ ሁሉ ነገር አለበት እና ሁላችሁንም ለዚህ ከልብ ማመስገን እፈልጋለሁኝ። ከነበርኩበት ለዛሬ ስላደረሳችሁኝ ሁላችሁም እግዚአብሔር ያክብርልኝ ማለት እፈልጋለሁኝ። ግን አብረን እስከ ዛሬ ድረስ ስንቀጥል ብዙ ስህተቶች እንዳሉብኝ ሁሉ ብዙም ነገሮችን ጥሩ ነገሮችንም አሳልፌያለሁኝ እና እንደ ሰው ግን ብዙ የሳትኳቸው ነገሮች ሊኖሩ ይችላሉ። ሰው ሆኖ የማይሳሳት የለምና አጥፍቼም ሊሆን ይችላል፣ እናንተንም አስቀይሜ ሊሆን ይችላል። ለዛ በመጀመሪያ ሁላችሁንም ይቅርታ፣ ከዚህም በኋላ ለሚፈጠሩት ነገሮች ለአሁኑ በጣም ይቅርታ ማለት ፈልጋለሁ። ሁላችሁንም ከልብ ይቅርታ እና ሩታን ካወቅኩባት ቀን ጀምሮ እስከ ዛሬ ድረስ አሁንም ቢሆን ለእሷ ሪስፔክት አለኝ። ጥሩ ልጅ ነች። ከእሷ ጋር ብዙ ታይም አሳልፈናል። ጥሩ ጊዜያቶችን አሳልፈናል፣ መጥፎም ጊዜያቶችን አሳልፈናል። መጥፎ ጊዜያቶች ሲመጡ ደግሞ ተቻችለን ተያይዘን አልፈን ዛሬ ላይ ለመድረስ ችለናል እና አሁን ግን እየተፈጠሩ ያሉት ነገሮች ከዛ በፊት እንደምንችለው ሊሆንልን አልቻለም እና ነገሮች ትንሽ ግራ ስላጋቡን ዛሬ እኔም አንቺን ፍላጎትሽን እኔም ፍላጎቴን በኦዲየንስ ፊት አሳውቀን ነገሮች ከት ማድረግ ካለብንም እዚሁ ከት እናደርጋለን ብያት ነው የቀጠርኳት የነበረውና አንደኛ ነገር ይቅርታን ተቀብያለሁ ብላኝ ነበረ። ግን ይቅርታዬን እንዳልተቀበለች ግልጽ ነው። ለሱ ደግሞ ዛሬ በእናንተው ፊት ይቅርታ እጠይቃታለሁኝ። ከዛ ባለፈ ግን ምናልባት እንደ መግቢያ የምታወራቸው ነገሮች ሀሳብ ካላት ከሷ ሀሳብ እንስማና ወደ መጣንበት ነገር እንገባለን ብዬ አስባለሁ።